በብዙዎቻችሁ ጥያቄ መሰረት ለው ዳሳ ምንም ማድረግ እንኳን የጀመርኩትን መጽሐፍ ልቀጥል መጽሐፍትን ፎርኬት ሎው ኦፍ ፓወር የሚለው ምናነብ በሮበርት ግሪን የተጻፈው ብንሆንም መጽሐፍ ዛሬ ማውራችሁ ግን 15ኛ ላይ አንዳንድ ያለ ትንሽ ኮንትሮቨርሳል ይሆናል። ነገሮችን ምናልባት እያየን ብዙ ቫሉዌት ሀገሮች ላይ እያደረግን እንዲታገድ ያደረገ ወግ ነው ብዬ የምንለውና አስባለሁ። ምን ያህል መሰላችሁ? ክራሽ አንድ ዩር አባባል ኤኒሚስ አለ። ቶታል ይላል። ጠላቶቻችሁ ማያነቡ ጨርሳችሁ ሰዎች አጥፉ ወይ ደግሞ ሙሉ መንጋ በሙሉ አጥፉ የሚል ይሆናሉ። ሀሳብ ነው። ይህን ሀሳብ የሚያነቡ ሳስብ ሰዎች ምን ደግሞ ጦርነት መሪ መሀል ናቸው። ሀሳብ በአንድም በሌላ ይሰጣሉ። መንገድ ሀሳብ እንዴት ነው ጠላቶቻችሁ እጃችሁ የራሳቸውን የሆነ ሀሳብ ይዘው ይራምዳሉ። እንደዚህ አይነት እነዛ ሰዎች ግን ያጋጥማችሁ ጠላቶቻችሁ አትራሩላቸው፣ ይመራሉ በሀሳባቸው ማለት ነው። ለምን ካላችሁ አሪፍ ምሳሌ የማያነቡ ስለ ናፖሊዮን የማያገናዝቡ ዝም ብሎ ሰው ያለውን እንግዲህ የሚከተሉ ለምታው ሰዎች ከፈረንሳይ ደግሞ ተነስቶ መንጋ ዩሮፕን በቃ ድል ይባላል። የነሳ ታላቅ ሰው በቃ እና እንደዚህ አይነት ሰው መሆን የለብንም። ከምናነበው መጽሐፍም ውስጥ መንግስታት ተሰብስበው ነገሮችን እያየን ነው እና ሰራዊቱ እየተሸነፈ ሲመጣ አንድ ኦልቲሜተም ላኩለት። ይሄ መጽሐፍ ላይ እና ከብርሃን የተነሳው ሀሳብ በክብር አንድ ደሴት ላይ ተቀመጥ ክራሽ ዩር ኢነሚ ቶታሊ ነው እና እስር ቤት ነፃ እስር ቤት እንደዛ እንዳሉት ምን ታስባላችሁ? እና በዚህ ናፖሊዮን እጅ ሰጠ። ሀሳብ ላይ ኤልባ የምትባል ትስማማላችሁ? ደሴት ላይ ለተወሰነ ጊዜ ይሄ ጠላታችሁን የሚለው ምን ይላል ድህነትን መጽሐፉ? ከሆነ ናፖሊዮን እዛ ላስቻለው ሌሎች ተመለሰ፣ ከእንደገና ወደ ነገሮችን ፈረንሳይ ወደ ተመለሰ መንፈሳዊ ነገር እና በሱ ቦታ ላይ ስልጣን የያዘ እሱ ሰራዊቶቹን ላከበት። ይሄ ሰው ግን እንዳያመልጥ ይሄ ከሰው ጋር የሚያያዝ ከሆነ መንገድ ላይ ሰራዊቶቹ ናፖሊዮን ለመያዝ ሲሰበሰቡ ናፖሊዮን ራሱ የሰውን ህዝብ ነፍስ መሀል እንደማጥፋት ገብቶ ማለት ነው። እኔ አጥፏቸው ታውቁኛላችሁ፣ የእናንተ መሪ ነበርኩ፣ በሚልበት አብሬያችሁ ተዋግቻለሁ። So ለሀገሩ we have ጠላት to ነው be ሀገሩን አይወድም ብላችሁ የምታስቡ ከሆነ careful ይኸው ራሴን አለ። when we read በጣም በሚገርማችሁ some ሁኔታ ፊልም አለ books በነገራችን ላይ በራሱ ለማለት የተሰራ ያህል ፊልም። ነው። በጣም በሚገርማችሁ ሁኔታ አብዛኛው ሰራዊት ከሱ ጋር ወግኖ ያንን መንግስት እንደጣለ ከእንደገና ተነስቶ ያሰሩትን ይሄ እዚህ ደሴት ላይ ያስቀመጡትን ሰዎች ሊወጋ እንደወጣ ታያላችሁ። ነው ጠላቶቻችሁ ሙሉ በሙሉ ጨርሳችሁ ዲስትሮይ ካላደረጋችሁ እናንተ ናችሁ የምትጎዱት። ምክንያቱም ይሄ ሰው ዝም ይልና በኋላ አቅም ያለው ያዳፍነዋል። ምን ይላል የሆነ ሳለ አቅም ቢውልድ አድርጎ እንደሚነሳ ይናገራል። እንደው አንድ ነገር ልጨምርላችሁ፣ የዚህ ደግሞ ተቃራኒ ይሆናል። አሁን እናንተ ናችሁ እያሸንፋችሁ ያላችሁ ጨርሳችሁ አጥፋችሁ የተባላችሁት። እናንተስ ብትሸነፉ፣ እናንተስ እጅ መስጠት ያለባችሁ ሁኔታ ቢፈጠር ምን ታደርጋላችሁ? ጻፉ ይላል መሰላችሁ አንደኛው ህግ ላይ ዩዝ ሰረንደር ቴክኒክ ይላል። እጅ የመስጠትን ቴክኒክ ተጠቀሙ። ለምን? ጠላቶቻችሁ እየከበባችሁ እንደሆነ ባወቃችሁ ጊዜ ኢጎይ ኩራት አልጫ እኔ ማስሜ እኔ ማንትና አትበሉ፣ ቶሎ እጅ ስጡ። ለምን? ቶሎ እጅ የምትሰጡ ከሆነ ጠላቶች እናንተን ሲያገኙ የሚያስቡት ሁለት ነገር ነው፣ ወይ ማሰር ወይ ማዋረድ። ዛሬ ብትዋረዱ ይሻላል ይላል ጸሐፊው። ቶሎ እጅ ከሰጣችሁ እናንተን ለመግደል ሰው ያስቡ። ቶሎ እጅ ስጡና ኃይል አጠራቅሙ፣ ጉልበት አጠራቅሙ፣ ስትራቴጂ አውጡ። ከዚያ ልክ እንደ ናፖሊዮን መልሳችሁ ለማጥቃት እንድትሞክሩ መጽሐፉ ይናገራል። በጣም ሰፊ መጽሐፍ ነው። ሰፊ ሪቪው ሰርች ያስቀምጬላችኋለሁ። እዛ ላይ እንገናኝ።